ቃለ ወልደ እግዚአብሔር ክርስቶስ አምላክ ኩሎ ጊዜ መንግሥተ ሰማያት የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 19። በእሁድ ሰንበት ማርያም መግደላዊት ገና ጨለማ ሳለ ገስግሳ ወደ መቃብር መጣችና ድንጋዩንም ከመቃብሯ ተነስቶ አገኘች። ሮጣም ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው ወደ ነበረው ወደዚያ ወደ ሁለተኛው ደቀ መዝሙር ደርሳ ጌታዬን ከመቃብር ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ጴጥሮስና ያ ደቀ መዝሙር ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብር ደረሰ። በተመለከተም ጊዜ መግነዙን ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ ደረሰና ወደ መቃብር ገባ። ከፈኑንም በአንድ ወገን ተጠቅልሎ አገኘ። በራሱ ላይም የነበረውን መጠምጠሚያም ለብቻው ተጠቅልሎ ነበር እንጂ ከከፈኑ ጋር አልነበረም። ከዚህ በኋላ ያ ጴጥሮስ ቀድሞት ወደ መቃብር የደረሰው ሌላው ደቀ መዝሙር ገባ። አይተውም አመኑ። ከሙታን ተለይቶ ይነሳ ዘንድ እንደነበረው ገና አላወቁም ነበርና። ከዚህ በኋላ ሁለቱ ደቀ መዛሙርት ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበር። እያለቀሰችም ወደ መቃብር ተመለከተች። ሁለቱ መላእክትን ነጭ ለብሰው የጌታ ኢየሱስን ሥጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጦ አየች። እነዚያ መላእክትም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ አሏት። ጌታዬን ከመቃብር ውስጥ ወስደውታል፣ የወሰደውበትንም አላውቅም አለቻቸው። ይህንንም ተናግራ ወደኋላ መለስ ብላ ጌታ ኢየሱስን ቆሞ አየችው። ጌታ ኢየሱስ እንደሆነ አላወቀችም። ጌታ ኢየሱስም አንቺ ሴት ምን ያስለቅስሻል? ማንስ ትሻለሽ አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ነበር። ጌታዬ አንተ ወስደው እንደሆነ ሂጄ ወደ እኔ አምጥቼ ሽቱ እንድቀባው የወሰድክበትን ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜው መምህር ማለት ነው። ጌታ ኢየሱስም አትንኪኝ፣ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው። ማርያም መግደላዊት ሜዳ የምስራች አለቻቸው። ጌታችንን አየሁት ብላም እንዳላት ነገረቻቸው። በወልድ ያመነ የዘላለም ሕይወት አለው። Oh
ክቡር የሚሆን ወንጌል ቃል እንሰማ ዘንድ እንሳለመውም ዘንድ ለዚህ የበቃን ያደረግከን አምላካችን እግዚአብሔር ለአንተ ምስጋና ይገባል። ዳግመኛም ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍ ዘንድ እንለምናለን እንማልዳለን። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሠዊያ ፊት ልመናችንን ተቀበል። በእኛም በወገኖቻችን ላይ ቸርነትን ነገር ታላቅ በአንድ ልጅ ለአንተ ምስጋና ካህንነትም ይገባሃልና ለዘላለሙ አሜን።